ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ እኔ ኢያሱ ነኝ የሊን ሄልዝ ኬር ሶሉሽንስ ዋና ስራ አስፈጻሚ። እንደሚታወቀው ሊን ሄልዝ ኬር ሶሉሽንስ በህክምና እቃ ኢምፖርትና ዲስትሪቢዩሽን እንደዚሁም ለሆስፒታሎች የተለያዩ ዲጂታል ሶሉሽኖችን በማቅረብ የሚታወቅ ድርጅት ነው። በፕሮግራሞቻችን ለእናንተ ይጠቅማሉ የምንላቸውን ከህክምና እቃ ኢምፖርትና ዲስትሪቢዩሽን ጋር የተያያዙ ጤና ነክ መረጃዎች፣ ቢዝነስ መረጃዎች እንዲሁም የተለያዩ እንግዶችን እየጋበዝን ለእናንተ የሚጠቅሙ መረጃዎችን የምናደርስ ይሆናል። በዛሬው ፕሮግራማችን ከእናንተ ጋር እንድነጋገር የወደድኩት እንደ ህክምና እቃ ኢምፖርት ካምፓኒ በሆስፒታሎች ላይ ስለሚገኝ የህክምና ሪዛልት ወይም የህክምና ውጤት ጥራትን በተመለከተ ነው። ስለ ህክምና ስናስብ ጥራት ያለው የህክምና አገልግሎትን ማግኘት ወደ ሁላችንም አእምሮ ቀድሞ የሚመጣ ነገር ነው። ስለዚህም ስለ ሀገራችን የህክምና ስታንዳርድ በግል እንዲሁም በመንግስት ተቋማቶቹ ስለምናገኛቸው የጤና አገልግሎቶች ስናስብ አብዛኞቻችን በምናገኘው የህክምና አገልግሎት ጥራት ደስተኞች ላንሆን እንችላለን። በዚህም ኮመን የሆነ ገበያ ላይ ያሉ ችግሮች መካከል የተለያየ ውጤትን ማግኘት፣ ሚስ ዲያግኖሲስ፣ አንድ ቦታ ሪዛልት ተሰርቶልን ሌላ ቦታ ኮንፊርሜሽን አሰሩ ስንባል የተለያየ ሪዛልት ማግኘት፣ ለረጅም ጊዜ ሌላ መድኃኒት ስንወስድ ከቆየን በኋላ የህክምና ተቋም ቀይረን ሌላ ቦታ ላይ ለመመርመር ስንሞክር ኖ እስከዛሬ የወሰዳችሁት መድኃኒት ልክ አይደለም፣ ሌላ ነው የእናንተ ህመም መባል፣ ከዚህ ጋር ተያይዞ ብዙ የሆነ ቀውሶች በህክምናው ኢንዱስትሪ ውስጥ አሉ። ስለዚህም ዛሬ ልናነሳ የወደድነው ጥራት ያለው የህክምና አገልግሎት የምን ውጤት ነው፣ በውስጡ ምንን ያካትታል፣ ምን አይነት ፋሲሊቲ ይፈልጋል የሚለውን ነገር አብረናችሁ ልናነሳ እንወዳለን። እንደ ህክምና እቃ ኢምፖርት ካምፓኒ ምን እናምናለን? ጥራት ያለው ህክምና የተለያዩ ኢንፑቶች ውጤት ነው ብለን እናምናለን። ለዚህም በሀገሪቱ የተለያዩ የጤና ፋሲሊቲዎች ውስጥ ካሉ የተለያዩ የህክምና እቃ መገልገያ መሳሪያዎች ጀምሮ በጤና ተቋም ውስጥ ያለው ፋሲሊቲ፣ ኢንቫይሮንመንቱ፣ በዛ ጤና ተቋም ውስጥ የሚሰሩ ሐኪሞች፣ ነርሶች እንዲሁም የተለያዩ ስቴክሆልደሮች የሚያደርጉት እንቅስቃሴ ውጤት ነው። ለዛሬ እንደ ህክምና እቃ ኢምፖርት ካምፓኒ የህክምና እቃዎች ጥራት ምን ያህል የፔሸንትን ሪዛልት ከዛም ያለውን አውትካም ምን ያህል አፌክት ሊያደርግ ይችላል፣ ኳሊቲ የህክምና እቃዎች እንዴት ናቸው፣ በዛ ላይም በተደጋጋሚ ኢትዮጵያ ውስጥ የሚነሳው የኢትዮጵያ ገበያ በጣም ፕራይስ ሴንሲቲቭ ነው ተብሎ ይነሳል። ስለዚህ ፕራይስን እኛ የምንሸጥበትን ፕራይስ፣ ሆስፒታሎች የሚገዙበት ፕራይስ አለ፣ ተጠቃሚ ከፍሎ መታከም የሚችለው ሊሚት አለ። ስለዚህ ይሄ ፕራይስ እና አሁን ያነሳነው የህክምና ጥራት እንዴት ሪሌት ያደርጋሉ? እንዴት ነው ታካሚውን በጣም ኦቨርቻርጅ ሳናደርግ እኛም ሆስፒታሎች እንደ ተቋም ጥሩ የሚባል ፕሮፊት ማርጅን ይዘን እንዴት ነው አገልግሎት መስጠት የምንችለው? ጥራት የሚጓደለው ምንጋ ነው የሚለውን ልናነሳ እንወዳለን። ስለዚህም በመጀመሪያ አንድ ታካሚ ወደ አንድ የጤና ተቋም የመንግስትም ሆነ የግል ተቋም ሄዶ ምርመራ ሲጀምር መጀመሪያ የሚታዘዙለት ቴስቶች ይኖራሉ። እንደ እኛ እንደምንሰራበት ቢዝነስ ኤሪያ ለምሳሌ የላቦራቶሪ ህክምና እቃዎችን ነው የምናስመጣው። ስለዚህ የመጀመሪያ አንድ ሐኪም የፔሸንትን ቫይታል ሳይኖች ካየ በኋላ ከፔሸንት በሚነገረው ሲምፕተሞች ተነስቶ የላቦራቶሪ ምርመራዎችን ያዛል። ብዙ ጊዜ እንደሚባለው የላቦራቶሪ ምርመራዎች የፔሸንት ያለበትን ስታተስ ለማወቅ ጌትዌይ ናቸው። የመጀመሪያ ስለዛ ፔሸንት ልናቅ የምንችለው ደሙን መርምረን የላቦራቶሪ ቴስቶች ልከን ኦኬ እዚህ ጋር ነው አብኖርማል ነገር ያለው ነው። ስለዚህ ላቦራቶሪ ቴስት ጋር የሚፈጠር የመጀመሪያ ስህተት ስለዛ ፔሸንት ኮምፕሊትሊ ልክ ያልሆነ ኢሜጅ ይሰጠናል ማለት ነው። ለምሳሌ አንድ ሰው ወደ ላቦራቶሪ የካንሰር ምርመራ እንዲደረግለት ተልኮ የቴስት ሪዛልቱ ፖዚቲቭ ወይ ኔጌቲቭ ሲመጣ ያ ፔሸንት ኔጌቲቭ ከነበረ ፖዚቲቭነስ ስንለው ኮምፕሊትሊ የሌለበትን የካንሰር ሲምፕተም አለብህ እያልነው ነው። ወይ ኖሮበት የለብህም ስንለው ኤርሊ ስቴጅ ላይ ዲቴክት መደረግ የሚችል የካንሰር ሌቭልን ወደ ረጅም ጊዜ እንዲቆይ እየፈቀድን ነው ማለት ነው። ስለዚህ እዚህ ጋር ያለው የሪዛልት ፖዚቲቭ እና ኔጌቲቭ መሆን አለብህ የለብህ መባል ለአንድ ሰው የህይወትና የሞት ጉዳይ ነው። ከዛም ባለፈ ላቦራቶሪስ በጣም ብዙ የሚሰሩ ቴስቶች አሉ። አንድ የፈርቲሊቲ ቴስት ለአንዲት እናት ተልኮ እዛ ጋር የፈርቲሊቲ ሆርሞኖች ላይ ችግር አለብሽ፣ እዚህ ጋር ችግር አለ፣ ይሄንን መድኃኒት ጀምሪ፣ ይሄንን አድርጊ፣ እንዲህ አይነት ፕሮሲጀር ሰርጀሪ ተሰሪ ስንላት አንድ ሰው ላይ የህይወትና የሞት ጉዳይን እየወሰንን ነው ማለት ነው። ለዚህ ነው የህክምና ተቋማቶች ላይ ጥራት ቅድሚያ መሰጠት ያለበት ፖይንት ነው ብለን የምናነሳው። እነኚህ ላቦራቶሪ ውስጥ የሚወጡ ሪዛልቶች ጥራት በብዙ ነገሮች ዲፔንድ እንደሚሆነው ነው። የመጀመሪያው ነገር ያ የላክነው ቴስት የሚመረመርበት መሳሪያ ቅድሚያ የምንሰጠው ነገር ነው። ስለዚህ ጥራት ባላቸው መሳሪያዎች የሚሰሩ ተቋማቶች ኦልሬዲ የመጀመሪያውን ስቴፕ ያልፋሉ ማለት ነው። አንዳንድ ላቦራቶሪዎች ውስጥ ብዙ አይነት እቃዎች ሊኖሩ ይችላሉ። ቴስቱ አቬይላብል መሆኑን ነው አብዛኛው ሰው የሚያየው። የሆነ ፕሬግናንሲ ወይ የፈርቲሊቲ ቴስት ልትሰራ የሄደች
አንዲት ታካሚ ካለች እዛ ተቋም ውስጥ ያ ቴስት ይሰጣል አይሰጥም የሚለውን ብቻ ነው ልታውቅ የምትችለው። ቴስቱ አለ ከተባለ በኋላ እዛ ከገባ በኋላ በምን መሳሪያ ነው የሚሰራልኝ፣ ቴስቱ በምንድን ነው፣ ሪዛልቱ ልክ ነው አይደለም የሚለውን የማውቅበት መንገድ አለው የሚባል ነገር የለም። የተባልነውን ተቀብለን ነው የምንሄደው። ለዚህ ነው ላቦራቶሪ ውስጥ የሚኖሩ እያንዳንዱ መሳሪያዎች ጥራታቸውን የጠበቁ ስታንዳርዳቸውን የጠበቁ ለሚያወጡት ሪዛልትም ለላቦራቶሪ ኃላፊዎችም ለዶክተሮችም ትክክለኛ የሆነ ዲያግኖሲስን የሚሰጡ መሆን አለባቸው ማለት ነው። ስለዚህ ቅድም ያነሳነው ፖይንት እዚህ ጋር ነው የሚመጣው። ጥራት ያላቸው የሕክምና እቃዎች ወደ ሀገር ውስጥ ሲገቡ ከሬጉላር ወይም ጥራት የላቸውም ተብለው ከሚታሰቡ መሳሪያዎች በዋጋ እጅግ ከፍ ብለው ሊገቡ ይችላሉ። ያ ማለት እኛ እንደ ኢምፖርተር እነሱን ፕሮዳክቶች በውድ አስገብተን ለሆስፒታሎች ስናቀርብ ምናልባት በዛው አይነት ቴስት የሚሰሩ መሳሪያዎች በ3 በ4 እጥፍ ዋጋቸው ቀንሶ ገበያ ላይ ሊኖር ይችላል። ስለዚህ ሆስፒታሎች ደግሞ አንድ አንደርስታንድ ማድረግ ያለብን ፖይንት የቢዝነስ ተቋማቶች ናቸው። እዛ ጋ ያሉት ለፕሮፊት ነው፣ ግን በጣም ኢቲካል ፕሮፊት የሚፈልግ የቢዝነስ ኤሪያ ነው። ስለዚህ ሆስፒታሎች ይህንን ማሽን ከእናንተ ላይ በዚህ አይነት ፕራይስ በዚህ ኤክስፔንሲቭ ፕራይስ ብገዛ ኤክስ የሚባል ሌላኛው ሆስፒታል ግን በሌላ ማሽን ስለሚሰራ እሱ ጋር ያለው ፕራይስ ፌር ነው የሚሆነው፣ እኔ ገበያው ላይ ኮምፒት ማድረግ አልችልም የሚል አይነት ኤክስኪውዝ ሁልጊዜ እኛ ፕሮዳክቶችን ወደ ገበያ ስናወጣ የሚገጥመን ችግር ነው። ስለዚህ ፕሮዳክቱ ኤክስፔንሲቭ ከሆነ አንደኛ የሆስፒታሉን ፕሮፊት ማርጅን አፌክት ያደርጋል። ሁለተኛ ይሁን ብሎ ሆስፒታሉ ጨምሬ አሳክማለሁ ቢል የታካሚውን የመክፈል አቅም ያላገናዘበ ይሆናል ተብሎ ሁልጊዜ ያለ ፍርሃት ነው። ስለዚህ በእንደዚህ አይነት ዳይሌማ ውስጥ ሆነው ነው አብዛኞቹ የሆስፒታል ባለቤቶች፣ አብዛኞቹ የላቦራቶሪ ኃላፊዎች ቴስቶችን የሚሰሩት ማለት ነው። ስለዚህ ሌሎች ያሉ ብዙ ፋክተሮች እንዳሉ ሆኖ ኢኒሻሊ የምንጠቀምበት መሳሪያ ፔሸንቱን ትክክለኛ መረጃ እንሰጠዋለን አንሰጠውም፣ ትክክለኛ መድኃኒት እናዝለታለን አናዝለትም የሚለውን በጣም አፌክት የሚያደርግ ፋክተር ነው። ስለዚህ እኛ አንዳንድ የሕክምና እቃ ኢምፖርተር ተቋም ሪኮመንድ የምናደርገው ወይዘር እኛ የምንይዘው ፕሮዳክት ሊሆን ይችላል፣ እኛ ማንይዘው ፕሮዳክት ሊሆን ይችላል፣ አንድ ሰው ላይ በዛ መሳሪያ ላይ በሚወጡ ሪዛልቶች ተመርኩዘን ህይወትና ሞት የሆነ አይነት ዲያግኖሲስ እየሰጠነው እስከሆነ ድረስ ፕራይስ የሚባለው የመክፈል አቅም የሚባለው ነገር ፕሮፊት ማርጅን የሚባለው ነገር እንዳለ ሆኖ ቅድሚያ መስጠት የሚኖርብን ለሰው ልጅ ህይወት ነው ማለት ነው። ስለዚህ አንድ ሰው አምኖ የእኛን ተቋም አምኖ እዛ ብሄድ አሁን እየተሰማኝ ካለው የተሻለ ፊሊንግ ይሰማኛል፣ የተሻለ ህክምና አገኛለሁ ብሎ እኛ ተቋም እስከመጣ ድረስ እንደ አንድ ቁጥር ልናስተናግደው አይገባም የሚል ጽኑ እምነት አለን እኛ እንደ አንድ ተቋም ማለት ነው። ምክንያቱም ያ ፔሸንት ምናልባት በቀን ውስጥ ከምናያቸው በሺዎች ከሚቆጠሩ ፔሸንቶች አንድ ሊሆን ይችላል፣ ለእኛ እንደ አንድ ከስተመር ሊሆን ይችላል። ግን ያ ሰው ላይ ስለ አንድ ህይወት ላይ ነው እየወሰንን ሪዛልቶች እየሰጠን መድኃኒት እያዘዝን ያለ ነው። ስለዚህ እዛ ጋር የምንሰጠው ሚስ ዲያግኖሲስ በጣም ትልቅ አብዛኛውን ቤተሰብ ዋጋ የሚያስከፍል አይነት መሆን ስለሌለበት ሁልጊዜ የጤና ተቋማቶች የህክምና እቃ ግዢ ስርዓት ላይ ኳሊቲ የሚባለውን ነገር እንደ መጀመሪያ የቅድሚያ ፋክተር ማየት አለባቸው ብለን እናምናለን። ከዛም ባለፈ ይህንን በተመለከተ እኛ እንደ ተቋም ብዙ ጊዜ ደጋግመን የምናነሳቸው ፖይንቶች አሉ። በተለያዩ ሚቲንጎች ላይ ወይ በተለያዩ ሆስፒታሎች በብዙ አጋጣሚዎች ከባለቤቶች ጋር ከላቦራቶሪ ኃላፊዎች ጋር ከእንደዚህ ጤናዊ ኤሪያ ላይ ካሉ ስቴክሆልደሮች ጋር ስንነጋገር የምናነሳቸው ፖይንቶች አሉ። ይህም እንደ አንድ ሜዲካል ኢቲክስ መያዝ ያለብን ነገር እኛ በማንታከምበት ወይም እኛ የራሳችንን ቤተሰብ በማንመረምርበት መሳሪያ ፔሸንቶችን መመርመር የለብንም። ምክንያቱም አንዳንድ የገጠሙን በስራ አጋጣሚ የገጠሙን ቦታዎች አሉ። ላቦራቶሪ ላይ ያሉ ሰራተኞች የሚያምኑባቸው በጣም ሪዛልታቸው ፐርፌክት እንደሆነ የሚያምኑባቸው መሳሪያዎች አሉ። ስፔሲፊካሊ ወይ የነሱ ፋሚሊ ኦር የነሱ ፍሬንድ በመጣ ሰዓት ላይ በዛኛው መሳሪያ እንዲመረመር ይፈልጋሉ። ቢኮዝ ዛያር ሹር በዛኛው መሳሪያ ሲመረመር ትክክለኛ ዲያግኖሲስ እንደሚኖር ማለት ነው። ስለዚህ ሁልጊዜ የምናነሳው ነገር እኛም እንደ ኢምፖርተር የተለያዩ ሜዲካል ኢምፖርተሮች አሉ ገበያው ላይ በተለያየ አይነት ስታንዳርድ ፕሮዳክቶች እንዳሉ ዲናይ ማድረግ አይቻልም። አትሊስት ግን ዘቤር ሚኒመም እኛ የማንታከምበትን እቃ ወደ ሀገር ውስጥ ማስገባት የለብንም። የመጀመሪያው ስቴፕ ነው። እንደ አንድ ኢምፖርተር ያለብን ኃላፊነት እቃው ኳሊቲ እንደሆነ የሰዎችን ጤና የተሻለ ለማድረግ እንጂ ቢዝነስ ስለሆነ ብቻ ሰዎች ጋር ሄዶ ትክክለኛ ሰርቪስ እንደማይሰጥ የምናውቃቸውን ፕሮዳክቶች እንደ ካምፓኒ ኢምፖርት ማድረግ የለብንም። የመጀመሪያው ላይን ነው። ሁለተኛው ላይንም ሆስፒታሎች እነሱ የማይታከሙበትን ወይም እነሱ ቢታከሙበት ደስ የማይላቸውን መሳሪያ
አስገብተው ፔሸንት መመርመር የለባቸውም። ይህንን ስንል አንደርስታንድ ካለማድረግ በመነሳት አይደለም። የኢትዮጵያ ገና ያላደገች በማደግ ላይ ያለች ሀገር ናት። ዜጎቿ ገቢያቸው ለሕክምና በጣም አስቸጋሪ ነው። አይደለም ቤር ሚኒመም የሚባለውን ከፍሎ ፕራይቬት ቦታዎች ላይ መታከም በጣም አስቸጋሪ የሆነበት ጊዜ ላይ ያለ ነው። የህዝቡን የመክፈል አቅም አንደርስታንድ እናደርጋለን። ኢንሹራንስ የለም ሀገሪቷ ላይ። ሕክምና ድንገት ሰደን የሆነ በጣም ውድ የሆነ ወጪ ነው ይዞብን የሚመጣው። እሱን አንደርስታንድ እናደርጋለን። ግን አት ዘ ሴም ታይም ማየት ያለብን ኦን ዘ አዘር ሳይድ የአንድን ሰው ሌላ ትንሽዬ ህመም ሊታከም ሄዶ ሌላ አይነት ህመም ይነገረውና ለዛኛው ህመም ሚስዲያግኖስ ስለተደረገ እየወሰደ ያለው መድኃኒት ወይ ሚስዲያግኖስ ተደርጎ የገባው ሰርጀሪ ነው ብዙ ጊዜ የሰዎችን ህይወትም ሲቀጥፍ የምናየውና በጣም በጥንቃቄ ኢምፖርተሮችም ሆስፒታሎችም ሐኪሞችም ጋር ይሄን ነገር በቢዝነስ ሳይድ ያለችዋን ፕሮፊት ማትረፍ አለብን፣ መስራት አለብን፣ እቃውን ማስገባት አለብን የሚባለው ነገር እንዳለ ሆኖ በዛኛው ሳይድ ደግሞ ተቋሙ የተከፈተው ህይወትን ለማዳን እስከሆነ ድረስ የምንመረምርባቸው መሳሪያዎች ለዶክተሮች ትክክለኛ የሆነ የፔሸንቱን አቋም ያለበትን ችግር የሚያሳዩ መሆን አለባቸው ብለን እናምናለን። ለዛሬ ይህንን ማንሳት የወደድንበት ምክንያት በአብዛኛው የኢትዮጵያ የጤና ተቋማቶች ውስጥ ብዙ ስታንዳርድ የለም። አብዛኛውን ጊዜ ላቦራቶሪ ውስጥ ያሉ መሳሪያዎች የኤክስተርናል ኳሊቲ ኮንትሮል ወይ የኤክስተርናል ጥራት መመርመሪያዎች ሲመጡ እነኛን ማለፍ ሲቸገሩ በተደጋጋሚ እናያለን። ዋናው ችግር ያለው ምንድነው? መሳሪያዎቹ ያንን ኤክስተርናል የማይታወቅ ሳምፕል መጥቶ ሳምፕሉ ሲሰጣቸው ትክክለኛ የሆነ ሪዲንግ ካፓሲቲ የላቸውም እና ሮንግ የሆነ ሪዛልት ያነባሉ። ብዙ ጊዜ ኤክስተርናል ኳሊቲ ኮንትሮል አብዛኞቹ መሳሪያዎች ፌል ያደርጋሉ። ኤክስተርናል ኳሊቲ ኮንትሮል እያለፈ አይደለም ማለት የሆነ መሳሪያ የፔሸንት ሲመጣ ፔሸንት ማለትም ኤክስተርናል ኳሊቲ ኮንትሮል ሪዛልቱ የማይታወቅ ኮንትሮል ስለሆነ የፔሸንትን በስርዓት ያነባሉ ብሎ ማመን በጣም 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 አስቸጋሪ ነው የሚሆነው ማለት ነው። ስለዚህ በዚህም ምክንያት ነው ቅድም መጀመሪያ ላይ ያነሳ ነው አንድ ተቋም ላይ እንመረመራለን። ከዛ እሱን ሪዛልት ሐኪም ያያል፣ መድኃኒት ይሰጠናል። ከጊዜ ወደ ጊዜ ይብስብናል እንጂ አይሻለንም። እስቲ ሌላ ቦታ እንመርመር ብለን ስንሄድ ሌላኛ ተቋም በጣም የዚህ ነገር እጥረት አለባችሁ ብሎን መድኃኒት ስንወስድ የከረምነው ነገር ሌላ ቦታ ስንሄድ ወይ ኖርማል ነን ወይ እንደውም በጣም ከበቂ በላይ ሰውነታችን ውስጥ ይገኛል። እንደዚህ አይነት አክሮስ ላቦራቶሪስ 3፣ 4፣ 5 አይነት ሪዛልት የምናገኝበት ምክንያት ሁሉም ላቦራቶሪዎች ጋር የተለያየ ፕሮዳክት ነው ያለው። እነሱ ፕሮዳክት ስታንዳርዳይዝድ የሆኑ አይደሉም፣ በኤክስተርናል ኳሊቲ ኮንትሮል ተፈትሸው ያለፉ አይደሉም እና ብዙ ጊዜ የፔሸንት ሪዛልትን የማዛባት ሎ የሆነውን ሃይ ማድረግ፣ ኖርማል የሆነውን ሎ ማድረግ እንደዚህ አይነት ተንደንሲ ያላቸው ፕሮዳክቶች ገበያ ላይ ስለሚኖሩ የጤና ተቋማቶች የላቦራቶሪ ስታንዳርዳችሁን በጣም 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 ደጋግማቸው ማየት ይኖርባቸዋል። ላቦራቶሪ ውስጥ እየወጣ ያለ ሪዛልት ልክ ነው ወይ የሚለውን ነገር በደንብ ማየት ያስፈልጋል። ከፔሸንት ሳይድም ደግሞ አንዳንድ የጤና ተቋማቶች ደፍረው እነኝን ጥሩ ስታንዳርድ ላይ ያሉ ተብለው የሚታሰቡ መሳሪያዎችን እንዳይገዙ የሚያደርጋቸው ነገር ሰው አንደርስታንድ አያደርግም። እኔ በዚህኛው መሳሪያ እየሰራው እንዳለ ሚስተር ኤክስ ደግሞ በወረደ መሳሪያ እየሰራ እንደሆነ በርካሽ ብር የሚሰራው ፔሸንቱ ቴስቱ መኖሩን ነው እንጂ ቴስቱ በምን መሳሪያ እየተሰራልኝ ነው የሚለውን አንደርስታንድ ስለማያደርግ ያ ሆስፒታል ደግሞ እንደ ቢዝነስ ተቋም ገበያው ላይ ሰርቫይቭ ማድረግ አለበት። ሁሉም ከስተመር ሊሸሻው አይገባም። እሱን በማስመልከት ሁሉም ተቋማቶች ወደዛ ሎ ፕራይስ ግን ሎ ኳሊቲ ወዳላቸው ፕሮዳክቶች ሺፍት የማድረግ ተንደንሲ በብዛት ኢትዮጵያ ውስጥ እየተስተዋለ ነውና በፔሸንቶችም ሳይድ ይህንን አንደርስታንድ ማድረግ በምን ቢሰሩ ነው እነሱ ጋር ኤክስፔንሲቭ የሆነው የሚለውን አንደርስታንድ ማድረግ፣ በሆስፒታል ሳይድም ደግሞ ለኳሊቲ ቅድሚያ መስጠት አለብን። ይህንን የተቋማችን መገለጫ ማድረግ አለብን። በቃ ፔሸንት እኛ ጋር መጥቶ ከታከመ ዘራይት ዲያግኖሲስ ይሰጠዋል፣ ሚስ ዲያግኖዝ አይደረግም። በዛ ምክንያት ረጅም ጊዜ መድኃኒት ወስደን እንደገና ሌላ ተቋም ሄደን እንደገና የምንመረመርበት ኮስት መጀመሪያውኑ ጥራት ባላቸው መሳሪያዎች ጥራት ባለው ላቦራቶሪ ውስጥ ቢሰራልን ኑሮ እዛ ሁሉ ኮስት ውስጥ አንገባም። ስለዚህ የተወሰነች ገንዘብን ኮምፕሮማይዝ አድርገን ጤናችንን ለመጠበቅ የተሻሉ ቦታዎች ላይ እንደዚህ አይነት ቦታዎች ላይ ብንመረመር የተሻለ ነው። እኛም እንደ ኢምፖርተር አቋም ይዘን አሁን ላይ እየሰራን ያለ ነው። አንለስ እኛ ፕሮዳክቱን ካላመንበት ወርልድ ዋይድ ኢንስታል ከተደረገም ኢንስታል የተደረጉበት ሳይት ድረስ ሄደን ፊድባክ ወስደን ኤክስተርናል ኮንትሮሎች አልፈዋል እነዚህ መሳሪያዎች ምን ያህል አኪሬት ናቸው የሚለውን አምነንበት ኦኬ በዚህ መሳሪያ ነገ እኔ ብታከም ደስ ይለኛል ብለን የምናምንበት አይነት ፕሮዳክት እስኪመጣ ድረስ ፕሮዳክቶችን በርካሽ ተገኙ የሆኑ ሰርተፊኬቶች አላቸው ወደ ሀገር ውስጥ ለመግባት ሰፊሸንት የሆነ ሰርተፊኬት። ስለዚህ ኢምፖርት አድርጌ ገበያ ላይ በርካሽ ገበያውን ማጥለቅለቅ እችላለሁ ከሚለው ሜንታሊቲ ወጥተን
ለጤና ተቋማቶች የምንሰጠው ፕሮዳክት ሞር ሐኪሞችን ኮንፊደንትሊ እንዲያክሙ ያደርጋሉ ወይ፣ ፔሸንቶች እንዳይጉላሉ፣ ጤናቸው ላይ ጉዳት እንዳይደርስ፣ ሞት እንዳይመጣ ማድረግ ይችላሉ የሚለውን ነገር በጣም ኮንዘርቫቲቭ ሆነን ለምንይዛቸው እቃዎች እንደ ቢዝነስ ብቻ ሳይሆን ተሰምቶን ኢቲካል ሆነን ጥሩ ፕሮዳክቶችን ለገበያ ብናቀርብ ገበያ ላይ ኳሊቲ የሚባለው ትሬንድ እየተለመደ ቢመጣ በተለያዩ የጤና ተቋማቶች ውስጥ የፔሸንት አውትካም በጣም ኢምፕሩቭ ይሆናል። ለዛ ነው ትንሽ አቅም ያለው ሰው ኢትዮጵያ ውስጥ መታከም እየፈራ የሚመጣበት ሪዝን እሱ ነው። ምክንያቱም የሆነ ከቤተሰብ ቅርብ የምንለው የሆነ 2-3 ሰው በሰላም ከተቀመጠበት ልታከም ብሎ ሄዶ ወርስ ኮንዲሽን ውስጥ የገባ የምናውቃቸው ሰዎች ይኖራሉ እና ከዛ አንጻር ኢትዮጵያ ውስጥ ሕክምናን መፍራት ወደ ጤና ተቋም ከመሄድ ቤት ውስጥ ራስን ማስታመም እየተመረጠ የሚሄድበት ደረጃ ላይ እየመጣን ስለሆነ ስለዚህ የጤና ተቋማቶች እዚህ ላይ በጣም ማይንድፉል ሆናችሁ ለምትሰጡት ሰርቪስ ሪስፖንሲቢሊቲ እንዲሰማችሁ የምታወጡት ሪዛልት አንድም ፔሸንት ይሄ ነገር አለብህ ወይ የለብህም ስትሉት እርግጠኛ ሆናችሁ ከዛ ወዲህ ትሪትመንት ለመስጠት የሚያመቻችሁን አይነት ፋሲሊቲ ቢውልድ ብታደርጉ ባለው አቅም ገበያ ላይ ያለውን የተሻለ ፕሮዳክት ለመያዝ ብንሞክር ዛሬ ላይ ላይከፍለን ይችላል። ዛሬ ላይ ኤክስፔንሲቭ ናቸው ሊያስብለን ይችላል። ግን ጥራት ያለውን ሰርቪስ የምንሰጥ ከሆነ ኢን ዘ ሎንግ ረን ዊን የምናደርገው እኛ ነው የምንሆነው። እንደ ኢምፖርተርም እኛ ስናስበው ዛሬ ላይ የሌስ ፕራይስ ያላቸው ቺፐር ፕሮዳክቶች ገበያ ላይ ምናልባት 100 ማሽን ኢንስታል ሲያደርጉ እኛ ኢንስታል የምናደርገው 10 ሊሆን ይችላል። ግን ስቲል 10 ኳሊቲን የመረጡ ተቋማቶች ቢኖሩን ነገ ላይ 2ኛ ማሽን፣ 3ኛ ማሽን፣ 4ኛ ማሽን ከኛ ላይ ኳሊቲውን እያመኑ መግዛት ይችላሉ እና ቦዝ ኢምፖርተሮችም የጤና ፋሲሊቲዎችም ይህንን ኢን ዘ ሎንግ ረን የምናገኘውን ጥሩ ነገር እና ለፔሸንቶች ተሽሏቸው የተሻለ ሆነው ስናይ የሚሰማንን ሳቲስፋክሽን እሱን ፖዚቲቭ ሳይድ እያሰብን በሀገሪቱ ላይ እየተሰጠ ያለውን የጤና አገልግሎት ወደ ተሻለ ደረጃ እንድናቀርብ የሚል ትልቅ ጥሪ ያለን። በእኛም በኩል የቤት ስራችንን ለመስራት እየሞከርን ነው። ዊሆፕ በፕራይቬቱም በመንግስትም በኩል እዚህ ላይ ትኩረት ተሰጥቶ ሞር ኢትዮጵያ ውስጥ ያለው የጤና አገልግሎት ሞሮፍ ወደ ጥራት ያጋደለ እንዲሆን ከኢትዮጵያ ውጭ ያሉ ታካሚዎችም ወደ ኢትዮጵያ መጥተው የሚታከሙበት አይነት ሜዲካል ቱሪዝም ድረስ እስክንደርስ ድረስ ይህንን የጤናን ተቋማቶች ኳሊቲ ማስጠበቅ በጣም 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 አስፈላጊ ነገር ነው ብለን ልናነሳ እንወዳለን። ለዛሬ ልናቀርብላችሁ የወደድነው ይህንን ነው። ስለዚህ ጥራትን በተመለከተ ስለ ጤና ተቋማቶች ስታስቡ ወይ የሆነ ቦታ ላይ ቴስታቸው ኤክስፔንሲቭ ነው ወይ የሆነ ቦታ ላይ ቴስታቸው ቺፕ ነው የሚባል ነገር ሲታሰብ ጤና ተቋማትም ከኛ ላይ ስትገዙ ኖ እናንተ እንደዚህ እየጠራችሁ ያለውን ፕራይስ ዊዝ ሃፍ የሚያቀርብ የሆነ ተቋም አለ ከሚባለው ሜንታሊቲ ወተን ሪሊ ያ ፕሮዳክት ምን ቫሊዩ ዴሊቨር ያደርጋል፣ እሱም ፕሮዳክት ቢዝ ምን ቫሊዩ የጤና ሴክተሩ ላይ መጨመር ይችላለው የሚለውን ኮንሲደር እንድታደርጉ በእጅጉ ልናሳስብ እንወዳለን። ለዛሬ ልናነሳላችሁ የወደድነው ቶፒክ ይሄ ነው። ከዚህ ቪዲዮ ተምረናል፣ የሚጠቅም ነገር አግኝተናል። ፈርዘር ደግሞ እዚህ ጤና ኤሪያ ላይ ስላሉ ነገሮች ተጨማሪ መረጃዎች እንፈልጋለን የምትሉ ከሆነ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በየሳምንቱ ተጨማሪ መረጃ ለእናንተ ማድረስ የምንቀጥል ይሆናል። ለዛሬው እስካሁን ስለተከታተላችሁን እናመሰግናለን። መልካም ጊዜ ተመኘንላችሁ።